القلق لا يمنع ጭንቀት የነገን ህመም ሊያግድ አይችልም ولكنه يسرق ነገር ግን የዛሬን ሰላምና ደስታን ይሰርቃል فلا تحمل نفسك هموما ምን ነገር ላይ ተቀምህ በሚችል ሐሳብ በራስህ ላይ ሸክመን አትጫን القلق لا يغير اي شيء ጭንቀት ምንም ነገር አይለውጥም لكن الثقة بالله تغير ነገር ግን በአላህ ላይ መተማመን ሁሉንም ነገር ይቀይራል فيا اخي دع القلق ወንድሜ መጨነቁን ተውና وابدأ الحياة ህይወትህን መኖር ጀምር ولا تحزن አትዘን واستمتع بحياتك አትተክዝ ህይወትህን አጣጥመው وانسى الماضي ያለፈውን እርሳው وعيش يومك ዛሬህን ኑር واترك الضغوط ስነልቦናዊ ጫናህን አስወግድ لا تبالغ في تحمل الهموم ሐሳብህን በራስህ ላይ በመጫን ድንበር لا تستسلم للأزمات ለቀውስ እጅ አትስጥ لا تجعل الدنيا فوق ከጭንቅላትህ ላይ ዱንያን አትጫናት لماذا الكآبة مسيطرة ጭንቀት ለምንድነው እንደዚህ የተቋጠረ والغمامة السوداء أمامك ለምንድነው አይኖችህን የጽልመት ደመናዎች ይጋርዱ لماذا الدنيا في وجهك ለምንድነው ዱንያ ከፊት ለፊትህ እንዲህ የጨለመችብህ لماذا تتنفس من خرم በመርፌ ቀዳዳ የምትተነፍሰው ስለምንድነው دع الأمور تجري في ነገሮች أعينك ሁሉ በራሳቸው መንገድ እንዲጓዙ ተዋቸው ولا تبيتن إلا خاليا ንጹህና ሰላም በሆነ አእምሮ እንጂ አምሽተህ አታንጋ ما بين غمضة عين وانتباهها የአይንህ ሽፋሽፍት ተከድኖ በሚከፈትበት ቅጽበት يغير الله من حال إلى አላህ حال. ሱብሓነሁ ወተዓላ ነገራትን በቅጽበት ይቀያይረዋል أعجب شيء في هذه الدنيا هو በዚህ الإنسان ምድር ላይ አስገራሚ ፍጡር የሰው ልጅ ነው قلق على مستقبله لدرجة أنه አሁን ላይ لا يستمتع ያለበትን بحظه ማጣጣም እስኪሳነው ድረስ ስለወደፊቱ ይጨነቃል يعني تراه يمتلك عشرات ታየዋለህ الملايين በ10 ሚሊዮን የሚቆጠር ንብረት እያለው ومع ذلك يخاف من الفقر እንደዛም ሆኖ ደሃ መሆንን ሲፈራ فيا أخي لا تفكر في المستقبل ወንድሜ ስለወደፊትህ ብዙ አታስብ لا تتعب وترهق نفسك في التفكير እስክትዝል ድረስ ራስህን በሐሳብ አታድፍ في أولادك تخاف عليهم من አደጋ الحوادث ልጆችህን እንዳያገኛቸው ትፈራለህ تخاف عليهم من المصائب መከራ እንዳያገኛቸው ትፈራለህ وتفكر في مستقبلهم ስለወደፊት ህይወታቸው ታስባለህ كيف سيتعلمون እንዴት ነው የሚማሩት كيف سيوظفون ምን አይነት ስራ ሲሰሩ ይሆን كيف سيتزوجون ምን አይነት ትዳር ይገጥማቸው ይሆን نعم أنا أقول لك خطط እውነት وفكر ነው እልሃለሁ አቅድ አስብ ቅደም ተከተል አስቀምጥ لكن عيش اللحظة ነገር ግን አሁናቸውን ኑረው والله يتولاه የወደፊቱን አላህ ዋስትና አላቸው استمتع بطفولة أولادك በልጆችህ የልጅነት ጊዜ የተደሰት يا أخي كل زمان ወንድሜ ሁሉም ዘመን የራሱ ተጨባጭ ሁኔታ አለ وإذا جاءت المشكلة ችግር جاء معها ሲፈጠር الحل መፍትሄ አብሮት ይመጣል فلا تستعجل አትቸኩል أتريد إجهاض الحمل ጊዜው ሳይደርስ ጽንሱን ልታጨናግፈው ትፈልጋለህ وقطع الثمرة قبل ፍሬው موته ሳይበስል ልትቆርጠው ነው የምትፈልገው اترك المستقبل حتى يأتي لا ክስተቶች تستعجل ከመከሰታቸው በፊት ተዋቸው አትሽቀዳደማቸው والفرج من الله ከአላህ ዘንድ እፎይታ ማምጣቱ አይቀርም هي الأيام والعبر ሁሉም ነገር የቀናት ጉዳይ ነው وأمر الله ቁም يقوم ነገሩ ማስተዋልና ማስተንተኑ ላይ ነው أتيأس أن ترى የአላህ ውሳኔንም በትዕግስት ይጠባበቁታል فأين الله والقمر አላህና የእሱ ውሳኔ የት ሂደው هؤلاء الذين يفكرون في المستقبل كثيرا እንደዚህ ስለወደፊት የሚያስቡ ሰዎች جدا አስተሳሰባቸው እጅግ በጣም የጠበበ ነው يا حبيبي كلما زاد ወዳጄ وعيك ግንዛቤና አስተውሎትህ በጨመረ ቁጥር كلما زاد استمتاعك በህይወትህ بالحياة መደሰትን ትጨምራለህ ولذلك أغلب الأمراض التي تأتي للناس حاليا ለዚህም ነው አብዛኛው ሰዎች በደም ግፊትና ስኳር በሽታ እየተጠቁ ያሉ إنما هي بسبب القلق والخوف መነሻዎቻቸው ስለወደፊት ማሰብ መጨነቅና መፍራት فيا عبد الله لا تخف من አንተ المستقبل የአላህ ባሪያ ሆይ ስለወደፊት አትፍራ لأن توقع المصيبة مصيبة ምክንያቱም መከራ መጠበቅ በራሱ ከመከራ የበለጠ አደጋ ነው يعني وأنت من خوف ይኸው الفقر ድህነትን በመፍራት ውስጥ ድህነት አለ وأنت من خوف المرض በሽታን በመፍራት ውስጥ በሽታ አለ إن من الحماقة أن تستعجل مصائب ከሞኝነት ሁሉ ሞኝነት ገና ሊከሰትም ላይከሰትም የሚችልን መከራ መጠበቅ وافترض أنها ستأتي እንደ ይከሰታል ብለን እንስብ فلماذا تعيشها ለምንድን ነው ታዲያ ከመከሰቱ አስቀድመህ አንተ በሱ ውስጥ የምትኖረው إن أكثر ما يفسد الحياة قيمتها